ከትናንት ማታ ጀምሮ እንግዲህ የተናፈሰ ያለው ወሬ አልሂላል ብሩኖ ፈርናንዴዝን በክረምቱ ለመውሰድ እንዳሰበ ነው መረጃዎች እየወጡ የሚገኙት። እውነት አልሂላሎች ከፈለጉ ማን ይከለክላቸዋል ብዬ ነው የማስበው። በተለይ ኢኖሶች ብር እንደምታውቁት በጣም ያስፈልጋቸዋል፣ ወጪ መቀነስ ይፈልጋሉ። ብሩኖ ፈርናንዴዝ አሁን እዚህ በማንቸስተር የሚከፈለው ብር እዛ እጥፍ አድርገው የሚሰጡት ከሆነ እልል ብሎ ነው የሚሄደው። እኔም አሁን እንደው 150 ምናምን የሚሰጡን ከሆነ እንዲሄድ ነው የምፈልገው። ምክንያቱም በሱ ሽያጭ ብዙ ችግር እንቀርፋለን። እኔ ይሄን ስል ብሩኖን ጠርቼ አይደለም፣ ግን ሌላ አዲስ ቡድን እየሰራን ስለሆነ የሚጠቅመን ከሆነ ብሩኖ እስካሁን እንዳገለግለን ከዚህ በኋላ ያገለግለናል ብዬ አላስብም። አሁን ይሄን ዓመት ያሳየውን ፐርፎርማንስ ቀጣይ ዓመት ይደግማል ብዬ አላስብም። ስለዚህ እሱ ተሽጦ ሁለት ተጫዋች እንኳን ቢመጣ ትልቅ ነገር ነው ብዬ ነው የማስበው። አሞሪም አዲስ ቡድን እየሰራ ስለሆነ ግን ይሄን ስል ብሩኖን ጠርቼ ምናምን ይሄ አንድ አይናችን አጠፋው ምናምን እንዳትሉኝ። ካለብን ችግር አንጻር ነው፣ እድሜውም እየገፋ ከመሆን አንጻር ብናተርፍ ምንም አልቀር አልሰኝም። ያ በተለይ ኢሮፓ ሊግ አንስቶ ቢሄድ በጣም ነው ደስ የሚለኝ። አሁን ጋዜጠኛው ያወጣው መረጃ በጣም በሳውዲ የሚታወቅ ተቀባይነት ያለው ሰውዬ ነው። ኦፊሻሊ ለማንቸስተር የቀረበ የለም። እኔ ግን የተባለው እንደው 150 ምናምን ከተባለ 20 ቁጥሩን እንመርቃለን። 20 ቁጥሩ ይመረቅለታል። አይናችንን አናሽም። ኢኖሶች አያሹም እርግጠኛ ሆኜ። እሱም ራሱ ብሩኖ ራሱ 50 ምናምን ደሞዝ ካደረጉለት እልል ብሎ ነው የሚሄደው። እና እኔ እንደሌሎቹ ረወይኔ አይናችንን አሳጡ ምናምን አይደለም። የሚመጣው ብር ደህና ብር ከሆነ ይንካው ቴንኪው ብዬ ነው የምሸኘው። ግን ኢሮፓ ሊጉን በልቶ በተለይ ቢሄድ ደስ ይለኛል። እኔ ብዙም አላለቃቀስም ቢሄድ። ዋናው ግን ብሩ አጨለዋ ነገር ገፋ ያርጉባት። እስከ የጉዞ የትራንስፖርት ራሱ እኔ ተሸክሜው ይሄዳለሁ። አሪፍ ጨላ ይክፈሉ። ከዛ በፊት ተናግሬያለሁኝ። ለማንኛውም እኔ ስለ ብሩ የሚሰማኝ ይሄ ነው፣ ግን ከጥላቻ አይደለም። እስቲ እናንተ ደግሞ የሚሰማችሁን ኮሜንት ላይ አስቀምጡ።